እንዴ አንተን አንድ የምፈልገው የት ሄደ ነው? በአከ ማሳጅ ቤት ነበርኩ። ሰውነቴን በጣም ከብዶኝ ነበር። አሁን እንዴት እንደቀለለኝ ልነግራችሁ። አንተ ግን ማሳጅ ቤት መሄድ በጣም እያበዛ ነው። በየቀኑ ነው እንዴ ሰውነትን የምትታሸው? ያሻሉ እንዴ? ያው እንደነገርኩ ዶክተር ህመሙ የጀመረኝ 4 ቀን ሆኖታል። በጣም ሲያመኝ ጊዜ ነው አንተ ጋር የመጣሁት። ኦኬ በጣም ጥሩ። ስለዚህ ምርመራውን መጀመር እንችላለን ማለት ነው። እሺ ሁለቱንም ጡቶችሽን መንካት ትችላለህ? እግሬን እኮ ነው ያመመኝ። አንዱንም። ጤና ይስጥልኝ ዶክተር። ጤና ይስጥልኝ። ከትናንት ጀምሮ ቂጤን እያሳከከኝ ነው። ምን ላድርገው? ከኪዋ። እሺ ሄሎ ዶክተር፣ ከወለድኩ 2 ሳምንት ሆኖኛልና አሁን ሴክስ ማድረግ እችላለሁ? አሁን ስራ ላይ ነኝ፣ በኋላ ደውይ። ሄሎ ዶክተር። አቤት። የተበላሸ ምግብ በልቼ ነው መሰለኝ ከትናንት ጀምሮ እያስቀመጠኝ ነው። ምን ላድርግ? እኔ እንጃ። ዳይፐር። ሄሎ ዶክተር፣ ምግብ እየበላ ልጄ አይኑን በሹካ ወጋው እና አሁን ምን እናድርግ? በማንኪያ ብለዋ። ሄሎ ዶክተር፣ ከፍቅረኛ ጋር እየተጨቃጨቅን በንዴት መርዝ ጠጥቶ አረፋ እየደፈቀ ነው። ምን ልስጠው? ሰላሙ ፋርማሲ አለ? ሄሎ ዶክተር፣ ፍቅረኛ መጠጥ አጠጣ አፍ ይሸታል እያለችኝ ነው። ምን ላድርግ? ፍቅረኛ ቀይር። እሺ ነቃ እንጂ። ጤና ይስጥልኝ ዶክተር። ጤና ይስጥልኝ። ከፍቅረኛ ጋር ሴክስ ልናደርግ ስንል እንትን ያልቆም እያለኝ ነው። ምን ላድርግ? አጠገብህ መቀስ አለ? አዎ አለ። ቁረጠው። ቆረጥኩት። ከዛስ? ሄሎ ዶክተር። ዶክተር የኔ ፍቅር ከዚህ በኋላ መቀጠል የምንችል አይመስለኝም። ምን አባና ያልኩህ አንተ በግት እበት የበት ልጅ ስንት ነገር ካረኩልህ በኋላ ነው መቀጠል ማንችለው። ለዛች ለቆርቆንዳ እናንተ ስንት ነገር ካረኩ አንተ እበት ይኸውልህ ልትሰማለህ። በሞቷ አባት አጥንት ነው ቂጠንም ወጋ አለቀም። እሺ ለእናትም ንገራት። እሺ ላገኛት እንዴ በኩርኩም እንዴ እበጣላለሁ። ይኸውልህ በቁም አቃጥላለሁ። መቀጠል አልችልም ይለኛል እንዴ ደፋር። ኧረ እኔ ገመዱን ያልኩት እና ገመድን ንግዛ። የት ነው የምትሄደው? ጨርሰናል አይደል? አዎ ጨርሰናል። ይኸው ምንድን ነው እንዴ? ሙሉ ነው እንዴ? ቁረጣ አልከኝም እንዴ? ጫፉ ነው። ጫፍ የለውም እኮ በጣም ትንሽ ነው። እሱ ራሱ አንተ አይደለም ለሞራል ነው የሰጠው። ቆይ ከዚህ በፊት ገርዘህ ታውቃለህ? አይ እንግዲህ ዶክተር እኮ ነኝ። ታውቃለህ ወይ? አላውቅም። ወይኔ አሁን እሺ ሚስቴ ምንድን ነው የምላት? አትጨናነቅ። ከዚህ በኋላ ሚስት አይኖረኝ። ሽንቴንስ እንዴ ልሸና ነው? ራቅ አድርገህ ይዘኸው። ስቀልድ ነው፣ ቁም ነገር ስለሆነ ሳቅ ልጫር ብዬ ነው። ቁጢጥ ብለህ ሞክረዋ። ምን እንደ ሴቶቹ ምንድን ነው ችግር? ተረጋጊ እንጂ ሲስተር። ማን ነው ወንድሜ? በቃ ልጅም ላልወልድ ነው ማለት ነው። እንደሱማ አትበል። መውለድማ ትችላለህ። በምን ነው የምወልደው? ባዶ እኮ ነው። ዩዝድ ማጠን አለኝ። ትፈልጋለህ? እውነት ከረጅም ጊዜ በኋላ ስላገኘሁሽ ደስ ብሎኛል። እውነት እኔም ደስ ብሎኛል። እኔ የምልሽ ፊትሽን ምን ሆነሽ ነው? አይ ባለቤቴ ድንገት እጁን ሲሰነዝር አላገኘኝ መሰለሽ። ለማን ሲሰነዝር? አንቺ ደግሞ ለፊቴ ነዋ። ማለት ይደበድብሻል? ኧረ እሱ ስለት ነገር ነው የሚመቸው። ብታይ አንድ ጊዜ ፕራንክ ላይ ያደረገኝ በውሃ ፋንታ በረኪና አጠጥቶኝ ማለት ነው። ይኸውልሽ እያስመለስኩ ነው የሳኩት። ከዛ ደግሞ ይሄ ፊልም ላይ ምናምን ውሃ የሚረጫጩት አሉ አይደለ? እሱ ደግሞ በቃ ይኸውልሽ አሲር ሊረጭብኝ ማለት ነው። ሲያባረኝ ፖሊስ ጣቢያ ሄጄ ነው የተጠለልኩት። አንዴ ደግሞ ትዝ ይለኛል የቁማር ብር የለኝም ብዬ ማለት ነው አንጀቴን አውጥቶ ገመድ ሲሰልበት ሰብስቤ እየሮጥኩኝ ወደ ሆስፒታል። ኧረ እንደውም በአንጀቴ አንቆላ ሊገለኝ ነበረ። እቤት ሲቀመጥ በቃ እኔን በጩቤ ወጋ በማድረግ ምናምን ነው የሚደበረው። አንድ ጊዜ ደግሞ በመኪና ገጭቶ 6 ወር ኮማ ውስጥ አልከተተኝም። ስነቃ ከኮማ ማለት ነው። እንዴት እንደሳኩ ልነግርሽ አልችልም። ቀልዶች እኮ አይጠገቡ። አሁን ራሱ እየፈለገኝ ነው። ይሄው እንደውም ቴክስት ላከ። ቤተሰቦችሽን ነው የምጨርሳቸው፣ ቶሎ ነኝ። የኔ ፍቅር ማለት ሊገልሽ ነው የሚፈልግሽ? አዎ በሳቅ በያሁን ቶሎ ሊድ እንደባለፈው ደግሞ ፍሪጅ ውስጥ ያሳድረኝ። እኔ ባሌ ስልክ አላነሳም ብዬ አኮርፋለሁ። እሱማ ሬድ ፍላግ ነው፣ ፍቺው። አባ በእናትህ እርቦኝ ነው፣ ዳቦ ግዛልኝ። በእናትህ ምንም ዝርዝር የለኝም። ዝርዝር ነው የሌለ? ብር ነው የሌለ? እሱማ ብር ነው የሌለኝ። እና ምን አባት አስመስላለህ? የኔ ቢጤ የኔ ወንድም ስነ ስርዓት ያዝ። እንደውም ዝም ብዬ ሳይክ አንተ ራሱ ታክሲ ላይ የተሰለፈ ለማኝ ነው የምትመስለው። ይመስላል። ምን ነው ለማኝ የሚመስለው? ሁሉ ነገር ይሄኔ እኮ እርቦህ ነው በታክሲ የምትሄደው። ኧረ እኔ አራበኝም እንዴ ዳቦ የታል? ጭራሽ ለማኝ ብቻ ሳይሆን ቅሌታምም ነው። ለማኝ አይደለሁም፣ ቅሌታም ግን ነህ። የኔ ወንድም ስራ የምትፈልግ ከሆነ አስቀጥራለሁ። አሳውን ከምሰጥህ አሳውን ብለው ብሩን ስጠኝ። አሳ ፊት እንደውም ቦታ ተቀየሩ። ከሰልፍ ላይ ውጣልን። አዎ ውጣልን። ለታክሲ ሳይሆን ለቡሌ የተሰለፈን አታስመስልብን። ውጣልን። ውጣ እኮ ነው የምትባለው። ንቀት ነው እንዴ? ውጣ። አሁን አንተ ለምን? አዎ ለምን አንተ ለምን? እሺ ስለ እግዚአብሔር ስጥልኝ። እሺ ዝግጁ ነህ? አዎ ተዘጋጅቻለሁ። እንዴ ቆይ ዶክተር ኃይለ ስውር ነው እንዴ? አይዞህ ዶክተር በላቸው የረጅም ጊዜ ልምድ ያላቸው ናቸው። ጥሩ እጅ ላይ ነው ያለው። ጭንቀትህ ይገባኛል፣ ግን ሁሉም ሰው የሚያስደስተውን ነገር መስራት እንደሚችል ማስመስከር ያለብን አይመስልህም? እሱማ ልክ ነው፣ ግን በእኔ ባይሆን ደስ ይለኝ ነበር። አይዞህ አንተ ብቻ ተዘጋጅ። ወደ ግራ ዶክተር፣ ወደ ግራ። አሁን ዞር። 6 ሰዓት ላይ ዶክተር፣ 6 ሰዓት ላይ አሁኑ ጉድ። እሱ ጄ ነው። አሁን አረግሬ ነው።
ተንቀሳቀስ እንጂ ተንቀሳቀስ። ዶክተር ልቀቀው፣ እያየሁ ነው። ዶክተር አትዋሽ። 20 ብር ለማውጣት ፈልጌ ነበር። ሁላችሁም እጃችሁን ወደ ላይ። ይሄ ዝርፊያ ነው። እጃችሁን ወደ ላይ። ሰምታችሁኛል አይደል? እጃችሁን ወደ ላይ ተመርከቡ። እንደውም አሪፍ አጋጣሚ። አሁን ተነስቼ መጥፊ ሽጉጡን እቀበለውና ሁሉንም አድናቸዋለሁ። ከዛ ፌመስ ሆናለሁ፣ ሀብታም ሆናለሁ። አሁን ቆይ ተነስቼ በጥፊ ልበለው። 1 2 3 ቁጭ በል። ምን አፈልቶ ነው የምትናገረው ነገር እኮ እየሰማሁ ነው። አረ በሆዴ ነው ያልኩት። ሆዴ ፍረስ። ጀግና ለመሆን እየሞከርክ ነው። ይቅርታ የኔ ወንድም፣ ደደብ ነህ እንዴ? አረ የምኑ ቅሌታም ነው። እማዬ እብድ ማለት ይሄ ነው? አትይኝ። አዎ ልጄ፣ አዎ። እንደውም እሱ ከሚያድነን አንተ ግደለን። አዎ ግደለን። አዎ ግደለን። ምን? እሺ ሽጉጥ ውስጥ እኔ ልግደለው። አረ እኔ ነኝ የምገለው። እኔ ነኝ የምገለው። እማዬ እኔ ልግደለው። እኛ ነን የምንገለው። ማንንም አይገል። አንተም ብሎ ሌባ። እንደውም በዚህ ቶክሲክ ኢንቫይሮንመንት ውስጥ አልዘርፍም። ደህና ዋሉ። አረ የኔ ወንድም ትንሽ አዘርፍ ማለት ትንሽ አቆይም። አንተ ከሄድክ ይገሉኛል። አታፍርም እንዴ? በአንተ ምክንያት እኮ ነው ቅስሜ የተሰበረው። ብራዘር አያችሁ፣ አዳንኳችሁ። መዘብዘፊያውንና መግፈፊያውን አዘጋጅ። እሺ ዛሬ ደግሞ አንድ ባለስልጣን ሆስፒታል ውጤት ሲነገረው እናያለን። በጣም አዝናለሁ አቶ ተፈሪ። ውጤቱት የሚያሳየው HIV ፖዚቲቭ እንደሆነ ነው። አሁንም አለቦት። ስማኝ እኔ ፍቅር ብታይ አለቀኝ ማለት ነው። አብረን እንደር አለኝ። እምቢ አልኩት። ከዛ አብረን ካደረን ብር እሰጥሻለሁ ያለኝ መሰለህ? ምን ያማል እንዴ? ሰውዬ ግን እንዴ አርፋ ይቀመጥ ማለት ዳራ አይደል እኮ። ዝም አትለው። ለማንኛውም እስኪ ይቺን ቁጠራት እና እንጌታ መጣሽ እና በነፃ ልደር። ትንሽ እንኳን አታፍርም? ምን አይነት ደፋር ነው? በላው ቁጠር። ምን እያሰበ ይሆን? ጠልቶኝ ይሆን? ወይ ደግሞ ስለሌላ ሴት እያሰበ ይሆናል። ወይ ደግሞ ኤክሱን አፍቆ ይሆናል። በእርግጠኝነት ኤክሱን አፍቀዋለች። ወይኔ ኤክስ ናፈቀች። ዶክተር ልጃችን እንዴት ነው? መጥፎ ዜናና ጥሩ ዜና ይዤላችሁ ነው የመጣሁት። መጥፎ ዜናው ልጃችሁ ከዚህ በኋላ መንቀሳቀስ የማይችልበት ሁኔታ ላይ ነው ያለው። ጥሩ ዜናውስ? ጥሩ ዜናው ደግሞ ለኔ ደሞዝ ጭማሪ መደረጉ። እሺ በመጨረሻ የምጠይቀህ ደካማ ጎኔ ምንድን ነው ብለህ ታስባለህ? የኔ ትልቁ ደካማ ጎን ምን ሰዓትና የት ቦታ ላይ ቀልድ መቀለድ እንዳለብኝ አላውቅም። ጠንካራውስ? የአባት ጀት። ጤና ይስጥልኝ። ለምን እንዳስቆምኩት ታውቃለህ? ኧረ አላውቅም። እኔም አላውቅም። በል ሙስና አምጣ። እኔ እኮ ምንም አላጠፋሁም። እኔም እኮ ምሳ አልበላሁም። አጣና አንተ ያማን እንዴ? እዛ ጋር ቁሶ ገዝተህ ነው የመጣኸው? ቀስ እያልክ አይደል? ይኸው ምንድን ነው? ሁለት ሰው እኮ ነው የገጨው። እሺ ይኸው። አዎ አባ ዳቦ ግዛኝ። ማለቴ ጤና ይስጥልኝ። እዚህ እኮ ከልጆቹ ጋር እያልኩኝ ተከተልኩ። በል ብር አምጣ። መኪና ውስጥ ሆናችሁ ብር አትስጡ ተብሎ የለ እንዴ? እኮ ወር ደስተኛ። ጤና ይስጥልኝ። መንጃ ፈቃድ አለህ? አዎ አለኝ። እኔም አለኝ። መኪና አንተ ነው? አዎ የኔ ነው። አሁን ግን የኔ ነው ማለት ብረት እንዴ? ቆይ ምንድን ነው? መኪና እኮ የኔ ነው። ኧረ ጋሼ ደብረህ ጋሼ። ምን ነው ምን ሆንክ? እባክህ ልጅ ራሱን አጠፋ። ቆይ ልጅ ገና 1 ዓመቱ አይደለም? ያው ኑሮ መሮኛል ብሎ ጽፎ ነው የሞተው ራሱ። ይኸው ካምበው ጉጉ ጋጋ ምንድን ነው ይሄ? ኧረ ሳልነግርህ ያበደች ጠብሼልሃለሁ። ይኸውልህ ያበደች ኧረ ይመችሽ። የት አለች? ያቻት በቃ ነው። አዎ መለየት እፈልጋለሁ። ለምን? ምን ደስተኛ እያደረገኝ አይደለም። በዛ ላይ ደግሞ ያው ትንሽ ነው። በቃ እሱ ነው መናገር ፈልገው። በጣም ትንሽ ነው ለኔ፣ በቂ አይደለም። ከዚህ በላይ ምን ልሁን?